እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እና የሆነ ቀልድ ይዤ መጥቻለሁ እና እስከ መጨረሻው ተከታተሉኝ። በአማርኛ ያደረኩት ደግሞ አብዛኛችሁ አማርኛ ቋንቋ ስለምትሰሙ ነው እና እስከ መጨረሻው እዩት። ላይክ ሳብስክራይብ እያደረጋችሁን አዲስ ጀማሪ ስለሆንኩ አበረታቱኝ እና እንደዚህ አይነት ወላ ቀልድም ይዤ እመጣለሁ። ላይክ እያደረጋችሁ አበረታቱኝ፣ እንዳትሳደቡ። ሞኝ ነው ልበል የሆነ ነገር ሲሆን ራሴ ነው ማጠፋው የሚለው አይ አለመታደል። እኔ በሞት ራሴን አላጠፋም። ይሄማ መጃጃል ነው እንዴ! ፎቶ የማይፖስቱ ወንዶች አስረግዘው የጠፉ ናቸው። መልካም ጫጫታ ጊዜ ዘር ሳይመርጥ ሃይማኖት ሳያዳላ ስራውን በአግባብ የሚሰራ ማጅራት መች ብቻ ነው። ሲጀመር እኔ ቆንጆ ወንድ አላገባም፣ ምክንያቱም አይኔ የበዛበት ነገር ጥሩ አይደለም ስትላት አመሰግናለሁ ብዙ ሰው ይለኛል ካለችህ ምን ትጠብቃለህ? አልሸሽም የብዙ ሰው ናት ማለት እኮ ነው። ለወንድና ለፀሐይ ፊት አይሰጥም። ኦኬ ሲጀመር ሰው ማለት እኮ የዋልክለትን ሺ ውለታ ረስቶ በአንድ ቀን ስህተት የሚወቅስክ ተከስስ ከንቱ ፍጥረት ነው። ጠንክረሽ ስሪ፣ ባልና ችግር አገር ቤት አታጭም። ፍቅር ከሚሉት ቀልጌ ሞተሽ ሌላውን ቢቀር አትረባም ያለሽን ሰው አስታውሺ። እሺ ብዙ አትለፍልፉ። የእኔ ባህር እንኳን ለናንተ ለእኔም አልገባኝም። ስሙኝማ ስደት ለመምጣት ምንድነው ያነሳሳችሁ? እኔ የጓደኛዬ ፎቶ ነው የፍልተር የስራን ይስጥ። ባሌ ከተያዘ ወዲህ ወንድሜ ነው የሚመስለኝ። እሱ እስር ቤት ሲገባ ፍቅሩን ጨምሮትን ውዴ የሚለኝ እኔ ወንድሜ እሺ መፍትሄ እንፈልጋለን እያልኩ ነው የማወራው። እሺ አግቡ፣ ተጋባ፣ አፍቅሩ፣ ተፋቀሩ። ግን ስትጣሉ ፕሮፋይላችሁን የልቅሳ ቤት አታስመስሉ። እኛ እኮ በድንጋጤ የተለቀቀን። የድሮ ወንድ ፍትህ አውራሪ ነበር፣ የዘንድሮ ወንድ ደግሞ ሴት አባራሪ። እኔ አላልኩም። ስርስ ስናፈቅር ቆንጆ መስሎን ስንጣላ ዝንጀሮ መስሎም። ወንድ ልጅ አይጥ ካለሽ ተጠንቀቂ እህቴ፣ ድመት ሆኖ ሊበላሽ ነው፣ አምልጪ። ወንድ ልጅ ዓለሜ ካለሽ በዓለም ላይ ስንት ሀገሮች እንዳሉ ማወቅ አለብሽ እህቴ፣ ንቂ። ማዳም በባባ አጠገብ አትለፊ፣ ተሸፈኝ፣ ተጠረሽ ስትለኝ ለካ ቆንጆ ነኝ እንዴ ብዬ አስቤያለሁ። ሰው ሰዓዲ በመጣ በሁለት አመቱ ቤቱን ሰርቶ መኪና ለመግዛት ደፋ ቀና ይላል። እኔ ሁለት አፍቅሬ እነፋረቃለሁ። አይ እኔ የእናቴ ቀለጥ፣ እኔ ምን አገባኝ። ስሙኝማ ውስጥ ገብታችሁ አይታችሁ ሳብስክራይብ ላይክ ሳታደርጉ የምትወጡ እህቶች ወንድሞቼ ብታረጉልኝ ምን አለበት? እና ሳብስክራይብ ላይክ አርጉልኝ። እኔ አዲስ ጀማሪ ነኝ፣ አበረታቱኝ። መግባታችሁን የማይቀር ለኔ ላይክስ ብታረጉኝ ለኔ ይጠቅመኛል እና ወዳችኋለሁ። ላይክ ማድረግ አትርሱ ውዶቼ።